ሰላም እንዴት ናችሁ? የግዕዝ ሚዲያ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። በኢራንና በመካከለኛው ምስራቅ እየተደረገ ባለው ጦርነት ዙሪያ የተሰሙ ትኩስና አዳዲስ መረጃዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቬኔዙዌላና ከኢራን መሪዎች መወገድ በኋላ አሜሪካ ቀጣይ ኢላማዋ የኩባን ስርዓት መቀየር መሆኑን ፕሬዚደንት ትራምፕ ገልጸዋል። ይህንን መግለጫ የሰጡት ታዋቂዎቹ እግር ኳስ ተጫዋቾች ሜሲና ሱዋሬዝ በተገኙበት መድረክ ላይ ባደረጉት ንግግር ነው። ትራምፕ የኩባ ጉዳይ የጊዜ ጉዳይ ነው ብለዋል። ከፍተኛ መሪዎች የአሜሪካና የእስራኤል ዋነኛ ኢላማ በመሆናቸው ኢራን ከአያቶላህ በኋላ የምትሾመውን አዲስ መሪ ማንነት በምስጢር ይዛለች። ይፋ የምታደርግበትንም ጊዜ አራዝማለች። WSJ እንደዘገበው የኢራን መሪ መገደልን ተከትሎ አሜሪካና እስራኤል የጠበቁት ህዝባዊ አመጽና የስልጣን ሽኩቻ በኢራን አልተከሰተም። በሌላ በኩል 176 ተማሪዎች የሞቱበትን የቅርብ ጊዜ ጥቃት የፈጸመችው አሜሪካ መሆኗን መረጃዎች ጠቁመዋል። በኢራን ተፈጸሙ የተባሉ የተለያዩ ጥቃቶች ላይ ጥርጣሬዎች አሉ። በሳዑዲ ላይ የተቃጣው ጥቃት መነሻው ኢራን አለመሆኗ ሲገለጽ፣ ኢራን በበኩሏ በአዘርባይጃን ላይ ለተተኮሰው ድሮን እስራኤልን ተጠያቂ አድርጋለች። ቀደም ሲል በቱርክ ላይ ተመሳሳይ ጥቃት ተሞክሮ የነበረ ሲሆን ፕሬዚደንት ኤርዶጋን ወደ ተዘጋጀልን ወጥመድ አንገባም፣ ሴራውን እናከሽፋለን በማለት ምንም አይነት አጸፋዊ ምላሽ እንደማይሰጡ ገልጸዋል። የጣሊያን የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በኢራን ላይ ያደረሱትን የተቀናጀ ጥቃት ዓለም አቀፍ ሕግን የጣሰ ነው ሲል ኮንኗል። ዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በ3 ቀናት የኢራን ጦርነት ውስጥ ብቻ 800 ሚሳኤሎች መተኮሳቸውን ጠቅሰው እኛ በ3 ዓመት ጦርነት ይህን ያህል አልተጠቀምንም ብለዋል። እንዲሁም አሜሪካ የዩክሬንን ድሮኖች ለመጠቀም ጥያቄ ማቅረቧንም አሳውቀዋል። ሄዝቦላህ ወደ ሰሜን እስራኤል ድሮኖችንና ሮኬቶችን እየተኮሰ ሲሆን እስራኤል አጸፋዊ ምላሽ እየሰጠች ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የእስራኤልን ጥቃት ለመከላከል ለሊባኖስ መከላከያ ጦር የብረት ለበስ ተሽከርካሪዎችና የቴክኒክ ድጋፍ እንደሚልኩ ገልጸዋል። ኢራን በጎረቤት ሀገራት ላይ የምታደርገውን ወታደራዊ ጥቃት ልታቆም እንደሆነ ገለጸች። የኢራኑ ፕሬዚዳንት መስዑድ ፔዜሽኪያን እንደገለጹት የሀገሪቱ ጊዜያዊ የከፍተኛ አመራር ምክር ቤት በጎረቤት ሀገራት ላይ የሚሰነዘሩ ጥቃቶች እንዲታገዱ በይፋ ወስኗል። ይሁን እንጂ የጥቃት ማቆም ውሳኔ ቅድመ ሁኔታ የተቀመጠለት መሆኑን ፕሬዝዳንቱ አብራርተዋል። እንደ ፔዜሽኪያን ማብራሪያ የኢራን ጦር ጥቃቱን የሚያቆመው በእነዚህ ጎረቤት ሀገራት በኩል በኢራን ላይ ምንም አይነት ጥቃት ካልተሰነዘረ ብቻ ነው። በኢራን ላይ የሚሰነዘር ማንኛውም ጥቃት መነሻውን ጎረቤት ሀገራት ካደረገ ግን ኢራን የአጸፋ እርምጃ ከመውሰድ ወደ ኋላ እንደማትል ፕሬዝዳንቱ አስጠንቅቀዋል። ለዛሬ ያዘጋጀናቸው የሰዓቱ አጫጭር ዜናዎች እነዚህ ነበሩ። በሌላ በአዳዲስ መረጃዎች እስክንገናኝ ሰናይ ቆይታ።